አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ተተነው ነበር ምን በኋላ ስንሄድ እነሱ ተውት እንደነሱ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበርም በእኛ ስለነበረ አናነሳም ብለን ተው ነው እነሱም ሳያነሱት ልንፈራረም ደረሰን ጋዜጠኛ ጠራን እንግዳ መጣ አዳራሹ ልንገባ ስንል ግን አራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ ሶፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም ቢኮዝ ራስተን ሳይሆን የተው ነው አውቀን ስንሄድ ጀምሮ ተነጋግረን የተው ነው እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምቷል ማለት ነው ለኛ የተወለን መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚህ ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል ቢኮዝ ልንፈርስ ነበር